ፋኒት ባለሟሲውን ትባላለች። የአፋብሃ ቴዎድሮስ እዝ የአምስተኛ መንገሻ ቲከም ክፍለ ጦር አባል ነች። ቡሬ ዙሪያ ቡሬ ወረዳ ተወልዳ ያደገች የ19 ወይም 20 ዓመት ወጣት ነች። የፋኖ አባል ነች። መስዋዕት የሆነችው እህታችን ጥቅምት 2 ቀን 2018 ዓመተ ምህረት ከጠላት ኃይል ጋር በተደረገ ውጊያ አነስ ያለ ቀላል ጉዳት ደርሶባት በጠላት እጅ ከወደቀች በኋላ በዚህ ዘመን በተለይ በዚህ በ20ኛው ክፍለ ዘመን ሊደረግና ሊፈጸም ቀርቶ ሊታሰብ የማይችል አደገኛ የሆነ ባርባሪክ የሆነ ኋላ ቀር የሆነ አውሪያዊ ድርጊት ተፈጽሞባታል። በአካሏ ላይ ከባድ የሆነ ጉዳት በማድረስ በድኗ ላይ በመጫወት አርመኒያዊ ተግባር ፈጽሟል። የብልጽግና አርመኔ ሰራዊት አማራ ሚል ንቅሳት ነበረ ቆዳዋ ላይ እሱን በስለት ከመግፈፋቸው ባሻገር ጡቶቿን በመቁረጥ አስፋልት ላይ ጭምር በመጣል ከዘመናት በፊት ሰው ልጅ ኋላ ቀር በነበረበት ዘመን እንኳን የማይደረጉ አሳፋሪ ድርጊት ፈጽሟል አገዛዙ። እንግዲህ ሰማዕት የሆነችው መስዋዕትነት የከፈለችው እህታችን ፋኒት ባለሟሲውን አርብሲ መንፈሳዊት የምትባል ቀበሌ ቡሬ ዙሪያ ስርዓተ ቀብሯ ተፈጽሟል ማለት ነው። በአጠቃላይ የተከሰተው ድርጊት እጅግ የሚያሳዝን ነው። እንግዲህ ጦርነት ውስጥ ነው ያለነው። በጦርነት ውስጥ መማረክ ይኖራል፣ መቁሰል ይኖራል፣ መሞት ይኖራል። ያለም የነበረም የሚቀጥልም ነው። ነገር ግን እነኚህ የአርመኒያው አገዛዝ ሰራዊት አባላት በእርግጥ በአገዛዙ በኩል የሚሰጣቸው ስምሪት እንደነኛ አይነት የሽብርና የጥቃት ተግባራትን በማስፋፋት ፖለቲካ ዓላማቸው ማስፈጸም ፍላጎታቸው ስለሆነ ይህንን በማድረግ ሌላው ማህበረሰብ ላይ ሽብር መፍጠር በአማራ ህዝብ ላይ ያላቸውን ጥላቻ ህዝቡን ለማጥፋት ያላቸውን ጽኑ ፍላጎት ፍንትው አድርጎ በሚያሳይ መንገድ ይህን ድርጊት ፈጽመውታል። ፋኒት በዓለም ላይ የተፈጸመው አዘግናኝ ድርጊት በሌሎች በየጓዳው በየቦታው በየጊዜው ሲፈጸም የቆየ ነው። ያገዛዙ ሰራዊት ወደ አማራ ክልል ከገባበት ጊዜ ጀምሮ ላለፉት ከሁለት ዓመታትና ከዛም ማለፍ ላለ ጊዜ ውስጥ በእያንዳንዱ ቦታ በተንቀሳቀሰባቸው ሁሉ ሴቶችን፣ ህፃናትን፣ አረጋውያንን የጥቃት ኢላማ ያደረጉ እንደነኝና ተመሳሳይ ሌሎች ዘግናኝ ድርጊቶችን ሲያደርጉ ቆይተዋል። በድን የሆኑ በህይወት የሌሉ ሰዎችን ከገደሉቸው በኋላ ማለት ነው አካላቸውን በመቆራረጥ ብዙ ለመናገር የሚዘገንኑ ሚዲያ ላይ ለማንሳት የሚቀፉ ነገሮችን ሲያደርጉ ነው የቆዩት። እንግዲህ ይሄንን አውሬያዊና አረመኔያዊ አገዛዝ ነው ፋኖ እየታገለና እየተዋጋ ያለው። እንግዲህ በዚህ አጋጣሚ ለቤተሰቦቿ፣ ለጓዶቿ፣ ለትግል አጋሮቿ መጽናናትን እመኛለሁ ማለት ነው። ማዚ አመሰግናለሁ። ማዚ እንግዲህ አገዛዙ ባህሪ ከዚህ በፊት አንቺን በደንብ የሰራሽበት እንደሆነ የሚታወቅ ጉዳይ ነው። በተለይ ሴት ተማሪዎችን በማጥፋት በመሰወር እንደነኛ አይነት ድርጊቶችን በመፈጸም የተካነና የታወቀ ነው። አንዳንዱን ተራ አጀንዳ ለመስጠት ብለው አስበውበት ያደርጉታል። በዋናነት ደግሞ ህዝብን ለማጥፋት የህዝብን ህልውና አደጋ ላይ ለመጣል አንዳንዶቹ ይሄ ተደረገ፣ ሽል ተቀዶ ተጣለ፣ እንደዚህ ተደረገ ተብሎ እንደዚህ አይነት ዘግናኝ ነገሮች ሲነገሩ ማመን የማይፈልጉ ሰዎች ነበሩ በብዛት። እንግዲህ በተደጋጋሚ ሲገለጽ ሲደረግ የቆየ ነው። ይሄ ደግሞ በተራ የግለሰቦች ስህተት የሚደረግ ድርጊት አይደለም። እንግዲህ ይህን አጸያፊና ዘግናኝ ድርጊት የፈጸመው የሰራዊት አካላት በቼን ኦፍ ኮማንዶ መሰረት እስከ ላይኛው ጀነራል ድረስ እስከ ጠቅላይ ሚኒስትሩ ድረስ ተዋረዱን ጠብቆ ሪፖርት የሚያደርጉ የተቀበሉትን ትዕዛዝ የሚፈጽሙ ለዛውም በእጃቸው የገባን ሰው በህይወት እያለ በእጃቸው የገባን ሰው ደግሞ ምን ማድረግ እንዳለባቸው ከአለቆቻቸው ጭምር ቀጥተኛ የሆነ መመሪያና ትዕዛዝ የሚቀበሉ ሰዎች ናቸው። ስለዚህ አንድ ቦታ ላይ ያለ አሃድ ወይ የሆነ ጋንታ መሪ ወይ ሻምበል መሪ ወይ የሆነ ሻለቃ መሪ እና አንድ እግረኛ ተራ እግረኛ በንዴት በብስጭት የሚፈጽመው ድርጊት አለመሆኑ መታወቅ አለበት። በአጠቃላይ አገዛዙ ስርዓታዊ በሆነ መንገድ ታስቦበትና ታልሞ የሚፈጸም ድርጊት መሆኑ መታወቅ አለበት። ፋኖና አጠቃላይ የፋኖ ሰራዊት የአገዛዙን አረመኔነት ከዚህም የከፋ ነገር ለማድረግ ወደኋላ እንደማይል ህዝቡን በጅምላም ለመጨረስ ሆነ በተናጥል እንደ አይነት አሰቃቂ ነገሮችን ከማድረግ የማይመለስ መሆኑን አውቀን እየታገልነው ነው የምንገኘው። ይሄ ተጋድሎ ደግሞ የጦርነት ህግ መሰረታዊያንን ባከበረ መልኩ በተለያየ ጊዜ
በእጃችን የገቡ በብዙ ሺህ የሚቆጠሩ ምርኮኞችን የተጎዱትን በማሳከም የተራቡትን በማብላት የታረዙትን በማልበስ በመንከባከብ ሰብአዊነትና ርህራሄ በተሞላበት መንገድ በየትኛውም ዓለም በሚደረጉ ጦርነቶች እንደሚደረገው ሁሉ የቆሰሉትን ለግብረሰናይ ድርጅቶች ለቀይ መስቀል ጭምር በማስረከብ እንግዲህ የሚጠበቅብንን ስናደርግ ነው የቆየ ነው በእኛ በኩል አሁንም ያንን ማድረጋችንን አናቋርጥም ምክንያቱም የምንታገለው ለነጻነት ነው የምንታገለው ለአማራ ህዝብ የህልውና ጥያቄ ነው የምንታገለው በኢትዮጵያ ሰማይ ስር ሁሉም ህዝብ በነጻነት የሚኖርበት ስርዓተ መንግስት እንዲኖር ነው የምንታገለው ለአውሬነት አይደለም ወይ የሆነን ህዝብ ልንበቀል አይደለም ወይም ለሌላ የተሳሳተ ዓላማ አይደለም ሆኖም ግን በአገዛዙ በኩል በተደጋጋሚ የሚፈጸሙት በኢኮኖሚ ድቀት ለማድረስ በርካታ ስራዎች ሲሰሩ ነው የቆዩት አብያተ ክርስቲያናትን ምሽግ በማድረግ የሃይማኖት ተቋማትን ለክብር ለመንካት ተደጋጋሚ ስራዎች ሲሰሩ ነው የቆዩት በርካታ አብያተ ክርስቲያናት በተለይ ከተማ ዙሪያ ያሉት የመከላከያ ነኝ የሚለው አካል ምሽግ አድርጓቸው ብዙ አጸያፊ ድርጊት የሚፈጽምባቸው ናቸው በጅምላ ሴቶችን ታዳጊዎችን ይደፍራሉ እንደነኛ አይነት ዘግናኝ ድርጊቶችንም ይፈጽማሉ አካል ይቆራርጣሉ ይሄ ሁሉ ሲደረግ ያገዛዙ መዋቅር ሙሉ በሙሉ ያውቃል የፖለቲካ መዋቅርም ቲዩም የሴኩሪቲ መዋቅሩም በሚገባ ያወቀው እንዲደረግም መመሪያና ትዕዛዝ እየሰጠበት ነው እየተፈጸመ ያለው ምክንያቱም እስካሁን በተደረጉ እንደነኛ አይነት ዘግናኝ ድርጊቶች አንድም ጊዜ ቢሆን በሰራዊቱ ላይ እርምጃ ወስዶ ያውቅም ይልቁንም ይሄንን የሚፈጽም ሰራዊቱ ከጊዜ ወደ ጊዜ እየጨመረ ነው የመጣው አሁን እንደምንሰማው ደግሞ በተለይ ከሰሞኑ ለዚህ ተልኮ ኃላፊነት የተሰጠው የክልል ልዩ ኃይል እና ሌሎች አህዶች በመከላከያ ሰራዊት ዩኒፎርም እንደ አዲስ ማለት በአማራ ህዝብ ላይ ከፍተኛ ጥላቻ እንዲኖራቸው ተደርጎ ፕሮፓጋንዳ የተሰራባቸውና በዛ ኢንዶክትሪኔት የተደረገ ገዳይና አጥፊ ሁሉም ለገዳይነት ነው የሚሰማራው ጦርነት ውስጥ ነው ያለው በውጊያ ሊገል እንደሚመጣ ይታወቃል ነገር ግን እንደነኛ አይነት የሽብር እና የሰቆቃ ድርጊቶችን በመፈጸም ህዝቡን በባርነት ለማቆየት ተደጋጋሚ ሙከራዎች ሲደረጉ እንደነበረው ያንን በተደራጀ መንገድ ለመፈጸም አዲስ ተልኮ እየሰጡ መሆኑን ሰምተናል የሆነው ነው አንቺ እንዳነሳሽው የፋኖ ሰራዊት ጠመንጃ አንስቶ ወደ ትግል ሲወጣ ሞትን ንቆ ሞትን ደፍሮ በሞቱ ለህዝቡ ነጻነትን ሊያዋልድ አስቦና ለሞ የወጣበት ጉዳይ ስለሆነ እሱ ምንም የተለየ ተአምር አይደለም ማንኛውም ታጋይ ማንኛውም አመራር የሚያጋጥመው ነገም የሚቀጥል ጉዳይ ነው ነገር ግን ይሄኛው ከሰውነት የወጣ ያውሬነት ባህሪ ግን በአጠቃላይ አገዛዙ ምን የተጨካኝ እና ኋላቀር እንደሆነ ጸረ ህዝብም እንደሆነ በሚገባ ያሳየ ነው ይሄን መታገል የፋኖ ኃይል ግዴታ ብቻ ሳይሆን በአጠቃላይ የዓለም አቀፍ ማህበረሰቡም ግዴታ ነው ብዬ አስባለሁ በዚህ አሁን ባለንበት ክፍለ ዘመን በተለይ እንደነኛ አይነት ድርጊቶች ሲፈጸሙ ለሰብአዊነት ግድ የሚሰጣቸው ዓለም አቀፍ ተቋማት የምዕራባውያን ተቋማትም ሆነ ሌሎች ተቋማት በጉዳዩን በችልታ ማየት አለባቸው ብዬ አላምንም ሳንክሽን ጨምሮ ብዙ አይነት እርምጃዎች መውሰድ እንደሚገባቸው አምናለሁ ይሄ በሰው ልጅ ላይ የተፈጸመ በሰብአዊነት ላይ የተፈጸመ ዘግናኝ ወንጀል እንጂ በተዋጊ ኃይሎች መካከል የተደረገ አይደለም ወይም በተዋጊዎች ላይ የደረሰ ጉዳት ተደርጎ ሊወሰድ የሚችል አይደለም በሴትነት ላይ የተፈጸመ ነው ፋኒት ባለም እንደሌሎች እህቶች ቤቷ ተቀምጣ ሳይሆን እንደሌሎች ወንድሞች ወይ እናቶች ቤቷ ተቀምጣ ሳይሆን ሜዳ ላይ ተፋልማ የወሰነችበትን ህይወቷን ዋጋ ከፍላ ለህዝቧ ነጻነት ነው የተሰዋችው ሌሎች እሷን እድል ያላገኙትም ግን በየጓዳው ምንም በጠላት ላይ አንዳችም ጠጠር ሳይወረውሩ እንዲሁ በከንቱ እየተገደሉ እየተረሸኑ አካላቸው እየተቆረጠ በዚህ መንገድ ዘግናኝ ድርጊት እየተፈጸመባቸው ያሉ ዜጎች በተለይ አማራ ህዝብ በብዛት አለ አጠቃላይ ተጋድሎ ኢትዮጵያውያን ኃይሎችም ሌሎች በአለም ላይ ያሉ ኃይሎችም የዚህን ቀጠና ምስራቅ አፍሪካን ቀጠና ሰላምና መረጋጋት የሚፈልጉ ኃይሎችም ይህንን አርመኔና አውሬያዊ አገዛዝ በመታገል ላይ ርብርብ ሊያደርጉ እንደሚገባ በተደጋጋሚ የተናገርነው ነገር እውነተኛነት ሐቀኛነት በአጠቃላይ አገዛዙ አሸባሪ አገዛዝ ነው ስንል በምን መሰረት ላይ ቆመን በምን ማስረጃ ላይ ቆመን ምንን ታሳቢ አድርገን ያን ብያኔ እንደሰጠነውና አርመኔነቱንም እንደምንገልጽ በተግባር የታየበት ድርጊት ነው ይሄ ድርጊት በጥቅሉ ይሄ የሚፈጸምበት ዋነኛ ዓላማ ህዝቡን በማሸበር በማስፈራራት እንዲህ አይነት ቴረር በማድረግ
ከትግሉ እና ከተጋድሎ ወደኋላ እንዲል ነው አንደኛው ዓላማው። በአጠቃላይ ፖለቲካዊ ፍላጎት ለማሳካት ስልጣን ላይ በዚህ መንገድ ለመቆየት የአማራን ህዝብ በባርነት ለመያዝ እንዲህ አይነት ድርጊቶችን በመፈጸም ሌላውንም ከትግል ሜዳ አርቃለሁ ወደ ትግል የሚገቡትን አስቆማለሁ የሚል የተሳሳተ ግንዛቤ ይዞ ነው አገዛዙ ይህን ድርጊት እየፈጸመ ያለው። በውጤት ደረጃ ግን የበለጠ ቁጭት የሚያሳድር የበለጠ ሌሎች እህቶች በትግል ሜዳ ያሉትም ገና ወደ ትግሉ ያልተቀላቀሉትም ጭምር አገዛዙን መታገል ብቸኛ ምርጫ መሆኑን በተግባር ያረጋገጡበት ክስተት ነው ብዬ አስባለሁ። ከልብ አመሰግናለሁ። ምናልባት እንደው በመጨረሻ መልእክት ማስተላለፍ ካለብህ በተለይ መሬት ላይ ዋጋ እየከፈለ ያለው ሰራዊት አለ። በተጨማሪ ልክ እንደሷ ዋጋ ሊከፍሉ የወጡ ሴቶች አሉ። በጥንካሬ በጀግንነት ቤታችን ቁጭ ብለን ከሚደርሰው ሞትና ከማይቀርልን ሞት ወተን ታግለን ለራሳችንም ለህዝባችንም መስዋዕት እንሆናለን ብሎ ለወጡ ሴቶች የምታስተላልፈው መልእክት እንደዚሁም ደግሞ ይህንን ጉዳይ በዓለም አቀፍ ደረጃ ተሰሚነት እንዲያገኝ በሰብአዊ መብት ጉዳይ ላይ የሚሰሩ አካላት እንዲደርሳቸው መልእክቱን እንዲያውቁት ከማድረግ አኳያ በሚዲያዎች በኩል ምን ሊደረግ ይገባል በሚለው ላይ በሁለቱ ጉዳዮች ላይ መልእክት እንድታስተላልፍ። አመሰግናለሁ። የታጋዮቹ እንግዲህ በርካታ እንስት ታጋዮች አሉ። እንደ ፋኒት ባለም ብዙ ዋጋ የከፈሉ መስዋዕትነት የከፈሉ በጣም በብዙ ክፍለ ጦሮች አሉ የምናውቃቸው ልጆች። የእሷ ጉዳይ በዚህ ደረጃ አጀንዳ የሆነው እንዳነሳሁት በዚህ ልክ ዘግናኝና አውሬያዊ ድርጊት የተፈጸመባት በመሆኑ ምክንያት ነው። በጽናት የእህታችንን መስዋዕትነት ክብሯ የተነካበት መንገድ በአጠቃላይ እህታችን በዓለም ስለሆነች አይደለም አገዛዙ ይህን ድርጊት የፈጸመባት አማራ ስለሆነች ነው። ይህን ድርጊት ሲፈጽም የጥቃት ኢላማው የአማራ ህዝብ ነው። ስለዚህ ማንኛውም አማራና የአማራ ህዝብ ህልውና የሚገደው ሁሉ ይህንን አገዛዝ መፋለም ያስፈልገዋል። የተጋድሎ ፋኖ በጦር ሜዳ በአውደ ግንባር የሚታገለው ከመሆኑ ጎን ለጎን በርካታ የትግል ግንባሮች አሉ። ሌሎች የትግል አውደጋዎች በሚዲያም ይሁን በሌሎች መንገዶች አቅሙና ችሎታው ያላቸው ሰዎች ይህንን አረመኔያዊ ድርጊት ለማስቆምና አገዛዙን በማስወገድ በምትኩ የተሻለ ሁሉም ኢትዮጵያዊ በሰላም የሚኖርበት ስርዓት እንዲመጣ ርብርብ ሊያደርግ ይገባዋል እላለሁ። እንግዲህ ዓለም አቀፍ የሰብአዊ መብት ተቋማትም ሌሎች በዚህ ዘርፍ የሚሰሩ ግለሰቦችና ድርጅቶች ላለፉት 2 ዓመታት በተደጋጋሚ እንዲህ አይነት እና ሌሎች የሰብአዊ መብት ጥሰቶች በከፍተኛ ሁኔታ እየተፈጸሙበት ያለውን ጦርነትና በአጠቃላይ አማራ ህዝብ ላይ እየተፈጸመ ያለውን የዘር ማጥፋት ወንጀል በልኩ አልተናገሩትም፣ በልኩ አልገለጹትም፣ በልኩ እርምጃ አልወሰዱበትም ብዬ አስባለሁ። ነገር ግን መቼ ነው የሰብአዊነት ጉዳይ፣ የህዝብ ጉዳይ፣ የጦር ህግጋት ጉዳይ የሴኩሪቲ ካውንስል አጀንዳ የሚሆነው ዓለም አቀፉ ማህበረሰብ አጀንዳ የሚሆነው መቼ ነው የሚለው ተደጋግሞ መጠየቅ አለበት። በእርግጥ ያው አሁን ያለንበት የዓለም አቀፍ የኃይል አሰላለፍ ይታወቃል። አብዛኛው ቀጠናዎች ላይ መካከለኛው ምስራቅም ዩክሬን፣ ሩሲያም ሌሎችም አካባቢዎች ጦርነቶች ስላሉ በዛም የተሸፈነ ነው ሲባል ተደጋጋሚ ሲነገር ነበር። ነገር ግን ይሄ በቂ ምክንያት ሊሆን አይችልም። እየተፈጸመ ያለው አውሬያዊ ድርጊት በዛ ሊሳበብ በዛ ኮምፕሮማይዝ ሊደረግ የሚችል አይደለም። የዲያስፖራው ኮሚኒቲም አሁን ያለው አጠቃላይ የትግል እንቅስቃሴ የመቀዛቀዝ ነገር ስለሚታይ በተለይ በእንዲህ አይነት ጉዳዮች ላይ የዓለም አቀፉ ማህበረሰብ ትልቅ ትኩረት የሚሰጣቸው የሰብአዊነት ጉዳዮች ስለሆኑ እነኚህን አጀንዳዎች በማንሳት ተጋድሏችን እንዲቀጥል አደራ ማለት ፈልጋለሁ። በእኛ በኩል የተሰለፍንበት ዓላማ ነው፣ የቆምንበት ዓላማ ነው። ህይወታችንን አንድያ ነፍሳችንን እንገብርለት የተሰለፍንበት ጉዳይ ስለሆነ የመጨረሻውን ግብ እስከምንደርስ ድረስ በእንዲህ አይነት ድርጊቶች ተሳቀን በእንዲህ አይነት አውሬያዊ ድርጊቶች ተሸማቀን ወደ ኋላ ምንል ሳይሆን የበለጠ ኢነርጂ እንዲኖረን የበለጠ ጉልበት እንዲኖረን የሚያደርግ ስለሆነ መላው ሰራዊትና አመራር ይሄንን አይነት ጥቃት ለአንዴና ለመጨረሻ ጊዜ ማስቆም የሚቻለው የአብይ አህመድን አገዛዝ በማስወገድ ብቻ እንደሆነ ስለሚያምን ያንን ለማሳካት ርብርባችንን እንቀጥላለን ላለው አመሰግናለሁ። ከልብ አመሰግናለሁ ፋኖ አስረስ ማረ ስለነበረን ቆይታ ሀሳብህንም ስሜትህንም ስላጋራህን። አድማጭ ተመልካቾቻችን ሮሃ ሚዲያም ሆነ እኔም እንግዲህ በእህታችን መስዋዕትነትና በደረሰባት ኢሰብአዊ የሆነ ጭካኔ የተሞላ ድርጊት እና ግድያ ከልብ ማዘናችንን እየገለጽን ለጓደኞቿ፣ ለቤተሰቦቿ፣ ለትግል አጋሮቿ እንደ አጠቃላይ ለአማራ ህዝብ መጽናናትን ከልብ እንመኛለን። በያላችሁበት ሰላም